ሰላም ጤና ይስጥልኝ ክብራትና ክብራን የስቲም ፓወር ኢትዮጵያ ተከታታዮቻችን እንደምን ሰነበታችሁ? ቆንጆ ሳምንት እንዳሳለፋችሁ እምነቴ ነው። በዛሬ ስቲም ፓወር ኢትዮጵያ ፕሮግራማችን ደግሞ ወደ እናንተ የምናስቃኛችሁ አቦጊዳ ሮቦቲክስ ቴክኖሎጂ ማዕከል ውስጥ ተገኝተን አንድ ፕሮግራም አዘጋጅተንላችኋል። የፈጠራ ሀሳብ ያላቸውን እንዲሁም ደግሞ በአሁኑ ወቅት ያለውን ችግር ለመፍታት እንግዲህ የተለያዩ ቴክኖሎጂዎችን የሰሩ ተማሪዎችን ወደ እናንተ እናቀርብላችኋለን። አብራችሁ እንድትቆዩ የኦዲዮ ግብዣዬ ነው። ኤፍራታ ነኝ። በድጋሚ መልካም ጊዜ። ስሜ ዮኔል ጽጌ ነው። የመጣሁት ከአቦጊዳ ሮቦቲክስ እና የቴክኖሎጂ ማዕከል ነው። እኔ የሰራሁት ጫማችንን ከኮሮና ቫይረስ ንጹህ የሚያደርግ 2 ማሽኖች ናቸው። የመጀመሪያው የዩቪ ላይት ማሽን ነው። እንደምታዩት እዚች ጋር የዩቪ ላይት አለ። ሁለተኛው ራሱን ዲስኢንፌክታንት የሚያደርግ ማት ነው። የመጀመሪያው የዩቪ ላይት ማሽኑ ይሄኛው ፍሎረሰንት ላምፕ ነው። ፍሎረሰንት ላምፕ ማለት ይሄ ዩቪ ላይትን መልቀቅ የሚችል የላምፕ አይነቶች ናቸው ወይ የአምፖል አይነቶች ናቸው። ሁለተኛው ተር ሴንሰር አለ። ተር ሴንሰር ማለት ስንነካው የሚሰራ ወደ ብሬኑ መረጃዎች የሚልክ የሴንሰር አይነቶች ናቸው። ለዛም ሰውየው መጥቶ ሲቆምበት ብቻ ይበራል። ከዛም በኋላ ለ6 ሰከንዶች ከበራ በኋላ ይጠፋል። ከዛም ሰውየው ጫማው ንጹህ ሆኖ መሄድ ይችላል ማለት ነው። እዚች ላይ ደግሞ ስንመጣ ይሄኛው እግራችንን አስገብተን ሳኒታይዝ የምናደርግበት ማሽን ነው። ከውስጥ ሲታይ እንደዚህ ይመስላል። ከዛም እግራችንን ስናስገባ ይሄ በቃ ጫማችን ንጹህ ሆኖ ልናወጣው እንችላለን ማለት ነው። የመጀመሪያው የዩቪ ላይቱ 3 ነገሮች ነው የሚያስፈልጉ። የመጀመሪያው ተች ሴንሰር ያስፈልጋል፣ 2 ተች ሴንሰሮች ለግራ እግርና ለቀኝ እግር። ሁለተኛው ፍሎረሰንት ላምፕ 2 ያስፈልጋል እንዲበራልን ማለት ነው ለቀኝና ለግራ እግራችን። ሁለተኛው ደግሞ እንጨት ወይ ይሄ ብረት ለስትራክቸራችን እና በትልቀቱ ነው የሚወሰነው እንጂ አንድ እንጨት ምናምን ተብሎ አይደለም የሚወሰነው። ሁለተኛው ላይ ደግሞ ስንመጣ ሴልፍ ስቴሪላይዘር ማታችን ላይ ስንመጣ እንጨት ወይ ብረት እንደተለመደው በማሽኑ ጥልቀት ነው። ሴንሰር ይሄ እኛ ስንንቀሳቀስ ሴንሰር ዲቴክት የሚያደርገው አንድ ነው የሚያስፈልገው፣ ሰውየው ከወረደ በኋላ ዲቴክት የሚያደርግ ማለት ነው። ማት ማለት ይሄ ጨርቅ ማለት ነው። እሱም ማለት ነው በሮቦቱ ስፋት ነው የሚወሰነው። ሞተር አንድ ያስፈልጋል፣ ማስታጠቢያ ደግሞ አንድ ያስፈልጋል፣ ሳኒታይዘር የምንሞላበት። 2 ቼን እና ጊሮች ደግሞ አንድ ቼን ያስፈልጋል፣ ረዘም ያለ ወይ አጭር ያለ እና ጊሮች 2 ያስፈልጋሉ ማለት ነው። ስለዚህ ይበራና እዚህ ላይ እንቆማለን። ከዛም በኋላ ለትንሽ ሰከንዳት ነው የምንቆመው። ከዛም በኋላ ከሰራ በኋላ እንወርዳለን ማለት ነው። እቺ ማለት ነው እዚች ጋር ላይ አልኮል ይደረጋል። ከዛም በኋላ እዚች ጋር ላይ ምንም አይደረግም። ስለዚህ አንድ ሰው ሲያልፍ ብቻ አልኮሉን ይረግጧል። ከዛም በኋላ ያደራርቅና ይወጣል ማለት ነው። ሲሰራ ደግሞ እዚች ጋር አልኮል ይደረግበታል። ከዛም በኋላ ጫሜ ላይ አሁን አልኮል ስላለ እናደራርቀዋለን። ከዛም በኋላ ወደ ፈለግንበት ቦታ መሄድ እንችላለን ማለት ነው። ይሄንን ማሽን የተሰራበት ምክንያት ይሄ የኮሮና ቫይረስ ወረርሽኝን ለማስቆም ነው ማለት ነው። ጫማዬ አሁን ሳኒታይዝ ስለሆነ ወደ ፈለኩበት ቦታ መሄድ እችላለሁ ማለት ነው።
መሐንዲስ ሲራጅ ይባላል። የመጣሁት ከአቡጊዳ ሮቦቲክ ሴንተር ነው እና ዛሬ የማሳያችሁ ያለምንም ሰው ጣልቃ ገብነት የአካባቢያችንን አየርና የተለያዩ ሰርፌሶችን ከተለያዩ ቫይረሶች እንዲሁም ከኮቪድ-19 ለማጽዳት የሚያገለግል ማሽን ነው። እንደሚታወቀው በዓለማችን እንዲሁም በኢትዮጵያ የኮቪድ-19 ስርጭት በከፍተኛ ሁኔታ እየጨመረ ይገኛል እና የተለያዩ ሪሰርቸሮችና ሐኪሞች መድኃኒቱን ማግኘት እየሞከሩ ነው። ግን መቼ እንደሚገኝ ስለማይታወቅ በጣም እየፈለጉ የሚገኙት መከላከያ መንገዶቹ ነው። ይሄ ከመከላከያ መንገዶቹ አንዱ ነው። ዩቪ ላይቶች 3 አይነት አለ። ዩቪኤ፣ ዩቪቢ እና ዩቪሲ አለ። እኛ እዚህ ላይ እየተጠቀምነው ዩቪኤ ነው። ከ10 ሴንቲሜትር በላይ ርቀት ካለን አይጎዳንም። ነገር ግን ከ10 ሴንቲሜትር ርቀት በታች ያሉትን ቫይረሶች ያጸዳልናል ማለት ነው። ከ10 ሴንቲሜትር በታች ከቀረብን እኛንም ሊጎዳን ይችላል። ነገር ግን ሮቦቱ እንድንቀርብ አይፈቅድልንም። ዩቪቢም አለ። ባስ ውስጥ ምናምን ብዙ ሰዎች ሊሰበሰቡ የሚችሉበት ቦታ ላይ ሰዎች ራሳቸውን ሳያጋልጡ ያለምንም ተጋላጭነት አካባቢውን ሊያጸዳ የሚችል ሮቦት ነው የሰራ ነው። እዚህ ላይ ደግሞ እንደሚታየው ዩቪ ላይት ነው እየተጠቀሙ ያሉት። ነገር ግን ዩቪ ላይቱ ስቴሽነሪ ነው። ሰዎቹ ከወረዱ በኋላ ይበራል። ከዛ በአካባቢው ላይ ያሉትን ቫይረሶች እንዳለ ያጸዳል ማለት ነው። ዩቪ ላይት አይነቶች ዩቪኤ አለ፣ ዩቪቢ አለ፣ ዩቪሲ አለ። አሁን ለጊዜው እኛም የተጠቀምነው ዩቪኤ ነው። ከ10 ሴንቲሜትር በላይ ርቀት በላይ ከተገኘን ምንም አያረግም፣ አፌክት አያረገንም። ከ10 ሴንቲሜትር በታች ግን ከቀረብን እኛንም አፌክት ያደርጋል። አካባቢው ላይ ያሉትን ቫይረሶች ሊያጸዳልን ይችላል ማለት ነው። ነገር ግን ሮቦቱ ከ10 ሴንቲሜትር ሳይሆን 1 ሜትር ያክል እንኳን እንድንርቅ አያረገንም ማለት ነው። ዩቪቢ ማለት ዩቪሲ ደግሞ በጣም ኃይለኛው ነው። ዩቪሲ በ6 ሰከንድ ውስጥ አካባቢው ላይ ሙሉን ያሉትን ቫይረሶች ያጸዳል። ወደፊት መንገድ ላይ ሲወጣ ዩቪሲ ነው የሚጠቀመው በጣም ኢፌክቲቭ እንዲሆን ማለት ነው። ይህን ስራ ስንሰራ የተጠቀምነው መጀመሪያ 3D ሞዴሊንጉን ሰርተናል። በስኬችአፕ ነው የሰራ ነው። ይህኛው ስኬችአፕ ነው። 3D ሞዴሉ እንደዚህ ነበር መጀመሪያ ሲሰራ። ብዙ ዩቪ ላይቶች አሉት። በጣም ኢፌክቲቭ እንዲሆን ነበር እንደዚህ የተደረገው። ነገር ግን አሁን አካባቢው ላይ ብቻ አየሩ ላይ ብቻ ያለው እንዲያጸዳ ነው እንደዚህ የተደረገው። እንደዚህ ሲደረግ መሬት ላይ ያለውንም ጭምር ያጸዳል። ዩቪ ላይት ከጎማው ስር እዚህ አካባቢ ከጎማው ስር ተከቶ መሬቱንም አንድ ላይ ያጸዳ መሄድ ይችላል ማለት ነው። ፕሮቶታይፑን ለመስራት ተጠቀምነው ይሄኛውን ነው። እዚህ ጋር አሁን ይሄ ሁላ ኪቶቹ ከኢቪ3 ነው የወሰድነው። እዚህ ጋር ትራኮች አሉ፣ ለመሄድ የሚያገለግለው ጎማዎች አሉ፣ ለባላንሲንግ ነው የተጠቀምነው። እዚህ ጋር ሞተሮች አሉን ለማነቃነቅ ደብል ነው የተጠቀምነው እዚህ ጋር እና እዚህ ጋር። ይሄ ሁላ ስትራክቸሩ የተሰራው ደግሞ በኢቪ3 ብሪኮቹ ናቸው። እዚህ ጋር ብሬኑ አለ፣ ሶፍትዌሩን የያዘው ነው። ሁሉንም ነገር የሚቆጣጠርልን ይሄ ብሬን ነው። እዚህ ጋር ደግሞ እንትኖቹ አልትራቫዮሌት ዲስታንስ ሴንሰሮቹ ናቸው። ፊት ለፊት እቃ ምናምን ካለ ሰዎች ምናምን ካሉ እንዳይጋጭ ከነሱ እንዲርቅ ምናምን የሚያደርጉት እነዚህ ሁለቱ ናቸው ማለት ነው። በተጨማሪም አሁን ኮዱን የሰራ ነው በኢቪ3 ላብ ሶፍትዌር ነው። ኮዱ ይሄን ይመስላል። እንደዚህ ነው ኮዱን በዚህ ሶፍትዌር ነው በኢቪ3 ላብ ሶፍትዌር ነው ዲዛይን ያደረግነው። ኦኬ ብለን እናስጀምራለን። ፊት ለፊቱ ምንም ነገር ስለሌለ መሄድ ይጀምራል። ነገር ግን ለምሳሌ ሰው ቢገባ ራሱን ያዞራል ማለት ነው።
ተመልካቾቻችን እንግዲህ በአቦጊዳ ሮቦቲክስ ቴክኖሎጂ ማዕከል ውስጥ የነበረን ቆይታ ይህንን ይመስል ነበረ። ጥሩ እውቀት እንዳገኛችሁበት ተስፋ እናደርጋለን። በሚቀጥለው ሳምንት እንግዲህ በተለየ ርዕስ እስከምንመጣ ከታች በምታዩት የዩቲዩብ ገጻችን ደግሞ ያላችሁን ሀሳብ አስተያየቶች፣ እንዲሁም ደግሞ ከዚህ በፊት ያመለጣችሁን ፕሮግራም ልትከታተሉ ትችላላችሁ ማለት ነው። በሚቀጥለው ሳምንት እስከምንገናኝ እንግዲህ ራሳችሁን ከኮቪድ-19 እየጠበቃችሁ እጃችሁን እየታጠባችሁ ርቀታችሁን እየጠበቃችሁ ራሳችሁን ቤተሰቦቻችሁን እንግዲህ ከዚህ ክፉ ወረርሽኝ እንጠብቁ መልእክቴን አስተላልፋለሁ። በሚቀጥለው ሳምንት በተለየ ርዕስ እስከምንገናኝ እስከ ሳምንት ቸርን ሰንብት።